ሰላም ሰላም እንዴት ናችሁ? አብሮድ ስቴሽኖች ነን። ባለፈው ቪዲዮአችን ስለ ፓስፖርት ቪዛ የነሱ አይነቶችን ማይተን ነበር። ዛሬ ደግሞ የምናየው በኢትዮጵያን ፓስፖርት ፍሪ ቪዛ የሚሰጡ ሀገሮች እና ወደዛ ሀገሮች እንዴት መጓዝ እንደምንችል ምን እንደሚያስፈልግ የሚለው ነገር እናያለን። ቪዲዮ እስከ መጨረሻ ማየት እንዳትረሱ። ሰብስክራይብ ያላረጋችሁም ሰብስክራይብ፣ ሼር እያደረጋችሁ በቀጣይ የምንለቀው ቪዲዮቻችን እንዲደርሷችሁ። በኢትዮጵያን ፓስፖርት መጓዝ የምንችልባቸው ሀገሮች በአፍሪካ ውስጥ ወደ ቤኒን፣ ጋምቢያ፣ ኬንያ፣ ሩዋንዳ መጓዝ እንችላለን። በኤዥያ ውስጥ ደግሞ ወደ ፊሊፒንስ እና ሲንጋፖር መሄድ እንችላለን። በካሪቢያን ሀገሮች ደግሞ ወደ ባርባዶስ፣ ዶሚኒካ፣ ሄይቲ የመሳሰሉ ሀገሮች ያለ ቪዛ በኢትዮጵያን ፓስፖርት ብቻ መሄድ የምንችልበት ሀገሮች ናቸው። ወደ እነዚህ ሀገሮች ስንጓዝ ደግሞ የተለያየ ቀነ ገደብ ሊሰጡን ይችላሉ። ከ21 እስከ 90 ባሉ ቀነ ገደቦች ሊሚት ያላቸው ቪዛዎች ልናገኝ እንችላለን። ከዛ ባለፈ ደግሞ ወደ ዶክሜንቴሽን ስንገባ ምን ዶክሜንቴሽን ያስፈልጉናል ለመጓዝ በሚለው ደግሞ አንደኛ ፓስፖርት ሲሆን ፓስፖርት እየታደሰ መሆን አለበት። ፍሪ ፔጅ ያለው መሆን አለበት። ማለት ከ6 ወር በታች ያለው ፓስፖርት ከሆነ ተቀባይነት ስለማይኖረው ማለት ነው። ከዛ ፍላይት ቲኬት፣ የዶርሶ መርስ ቲኬት ማለት ነው። አኮሞዴሽን ፕሩፍ ማለት ሆቴል ቡኪንግ የመሳሰሉ ሌሎች የአኮሞዴሽን ፕሩፍ ማሳየት መቻል አለብን። ከዛ ደግሞ ፕሩፍ ኦፍ ፋንድስ ማለት እኛ ስንሄድ አኮሞዴሽን ይሁን ሌላ ከቨር ሌላ ሰው የሚያደርግልን ከሆነ ወይ ራሳችን የምናደርገው ከሆነ የእሱ ፕሩፍ ይጠይቁናል ማለት ነው። በተጨማሪ ደግሞ አንዳንድ ሀገሮች የለው ካርድ ወይ የለው ፊቨር ካርድ የሚጠይቁ ሀገሮች ስላሉ እነሱ የሚጠይቁበት ሀገር የምንጓዝ ከሆነ ደግሞ እሱም ማዘጋጀት ጭምር ያስፈልገናል ማለት ነው። ስለዚህ የዛሬ ቪዲዮችን ይህን ይመስል ነበር። ያላችሁ ሀሳብ አስተያየት በኮሜንት ጻፉልን። ስለተከታተላችሁ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱ።